የድሮ ጃኬት ነው። ያው የጠበብ ያለው ነው። ይሄ ነው የጠበብ ያለው ነው። ያኛውን ይዞ መጣው ገውን ሆኗል። እና ትዝ ይለኛል ከዚህ ወደዚህ ታመጣለህ እያልኩ ነበረ። አምጥተዋል። ብራቮ አመጣጥቻለሁ። አሁን ስንት ወር ሆነ? 3 ወር አንድ ዛሬ በቃ 3 ወር። ዛሬ 3 ወር። ምን ችግር ኖሮብህ ነበር ከዚህ በፊት የመጣው? ግፊት፣ ሱካር፣ ኮሌስትሮል ነበረብኝ። በቃ 3 ነበሩብኝ። አሁን ከ3ቱ የቀሩ አሉ? የቀሩ ነው። የቀሩ አይደለም። አሁን የተስተካከሉ ነው። ስኳር ከዚህ በፊት ስንት ነበረ? 375። አሁን ስንት ይላል? አሁን 100 ከምግብ በፊት በፊት ይመጣል። ከመቶ በታች ነው ያስባል። ግፊት ውስጥ እንዴት ሆነ? ግፊቱ 140 ነበር። አሁን 114 በ79 ተስተካክሏል። ለምስክርነት ነው የመጣሁት። ለምስክርነት ያገኘኋቸውን በሽታ የነበረ አዲስ መገናኛ መጣሁ። ከዚያ ያለ ምክር ሰጠሁ። ወርቄ ነበረ ያን ነገር አሁን ተስተካክሎልኝ ከሞት ዓለም ወዲህ ህይወት እንደገና ጀመርኩ ማለት ነው። እያለቀስኩ ነበር ያን ጊዜ። ለቀስኩ። በቃ ተሰምቶኛል። ታስቦ ነው የመጣብኝ። ያው በራሴ ግል ነው ታስቦ መጣብኝ። መጥቼ ቃልሽ ነገርኩ። ስክሰታይ ነበረ ለውጥ ታገኝበት አላቆም ያጨቀጨቆ ስራ ላይ ነው ብዬ ዝም ብዬ መከታተልና መሸር እንጣሰበ ለውጥ ታገኝበት ማለት ነው። ለውጥ ታገኝበት ወደ አንተ መጣሁ። የት ነበር? ክፍለ ሀገር። ደወሎ ተንታ ወረዳ። ውፍረትህ ግን ትልቅ ነበር? ፊት 97 ነው። አሁን ስንት ሆነ? አሁን 70። ኦልሞስት አንድ መለስተኛ ሰው አሰናብታለሁ። ሌላስ የጤና ችግር ያስከተለብህ ነገር ምን ነበር? አይነ በሽታ እና ለመጣል መሞከር አይደል? አቀፉ አዙሮ ለመጣል እሺ ይሞክረኛል። ከዛ ትንሽ አረፍስ እንደናደጥ እዚህ ጋር ከመቼ ወረቀም ገርተሩ አንድ ሰው 3 ብሎክ ይታያል። አረባ አሁን ስንት ሰጣይ ያለ ሰው ስታይ አሁንማ እንጂ አሁን አቆየኩ። ወዲያው በወሰድኩት 15 ቀን ሳይሞላ ተስተካከለ። እና ይሄን ጅን ነበር በመቆጠር አለ አይደል? ንክስ ያደርግ ነበር። አሁን አይደል? የሚገርም አሁን ጠፍቷል። እንደ ልብ ነህ አሁን እንደ ልብ አንጋራም ክፍለ ሀገርም ሳይሆን አላሸገረኝም። ስራ ትሰራ ነበር? አዎ ሰራ ነበር። በሰራም ሰራ ነበር፣ በኤርትራም ሰራ ነበር። ከዛ በበሽታው ምክንያት አቆምና ሰራ። አሁን ግን ወደ ስራ እየተመለስኩ ነው። ስለዚህ አሁን እየሰራ ነው። ደስተኛ ነው? አረ ደስተኛ ነው። በጣም ደስተኛ፣ ከምንም በላይ ደስተኛ። እናመሰግናለን። እንግዲህ ተመልካቾቻችን ፍቅር በዚህ መልኩ ሆኖለታል። ከስኳር፣ ከግፊት፣ ከኮሌስትሮል ተገላግሎ እያለቀሰ ነበር ወደዚያው እየመጣው ነው አይደል? እየሳቅ ተመለስክ። በደንብ ሳቁ። እንደዚሁ አሁን እያለቀሱ ከሆነ በደስታ መልሰን እንገናኛለን። ፍቅር አበባው ገዛኸኝ እንኳን ደስ ያለ። እንኳን ደስ ያለ።